የሙዚቃ ኮንሰርት አይደለም ተቋም ነው አዳራሽ አይደለም እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ተቋም ናት ከ3000 ዘመን በላይ ያላት ናትና ይሄ ገዳም እየተደረገ ያለው ነገር የማይጥማችሁ ደስ የሚላችሁ ሰዎች ካላችሁ ጠቅላይ ቤተ ክህነት አለ ከዛም ዝቅ ብሎ ደግሞ የራሱ ተዋረድ አለውና ጥያቄዎች መጠየቅ ይቻላል የቤተክርስቲያንን ጉዳይ ሌላ ጉዳይ ላይ የምንናገረው ጉዳይ አይደለም ጥያቄ ሲኖር የራሱ የሆነ አካሄድ ስላለው አደባባይ ላይ በተናገርን ቁጥር ለገዳሙ የሚደረጉት ነገሮች በሙሉ በጣም አደገኛ ጥያቄ ውስጥ መክተት የሚቻለው ማስረጃ ይዞ ይወራል እንጂ መረጃ ሳገኝ ነግራችኋለሁ ተብሎ አይወራም ወንጀል ነው ይሄ ዝም ብሎ እየመጡ ማውራት እጅግ ከባድ ስለሆነ ለታ ጥያቄ አመሰግናለሁ አባቶቻችን እንግዲህ በዚህ በምትነሳ ማር ቅዱስ ሚካኤል ባለው የገዳም ስራ ላይ ካሉ ተግዳሮቶች አንዱ ቅድም የተነሳው ነውና ምንም ጥያቄ የለኝም ግን ሐሳብ ለመስጠት ነው የቤተ ክርስቲያን ጉዳይ ሲሆን አብሶ ደግሞ የገዳም ነገር ሲሆን ተግዳሮቱ ይበዛልና በሚዲያ ላይ ስለ ሙታንሳ ማር ቅዱስ ሚካኤል መጠየቅ ማወቅ ብትፈልጉ ከሆነ ይሄ የሙዚቃ ኮንሰርት አይደለም ተቋም ነው አዳራሽ አይደለም እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ተቋም ናት ከ3000 ዘመን በላይ ያላት ናትና ይሄ ገዳም እየተደረገ ያለው ነገር የማይጥማችሁ ደስ የሚላችሁ ሰዎች ካላችሁ ጠቅላይ ቤተ ክህነት አለ ከዛም ዝቅ ብሎ ደግሞ የራሱ ተዋረድ አለውና ጥያቄዎች መጠየቅ ይቻላል የቤተክርስቲያንን ጉዳይ ሌላ ጉዳይ ላይ የምንናገረው ጉዳይ አይደለም የራሱ ደረጃና ሁኔታ ስላለው በዛ ደረጃ ቢገለጥ ነው ጥሩ የሚሆነውና ጥያቄ ሲኖር የራሱ የሆነ አካሄድ ስላለው አደባባይ ላይ በተናገርን ቁጥር ለገዳሙ የሚደረጉት ነገሮች በሙሉ በጣም አደገኛ ጥያቄ ውስጥ መክተት የሚቻለው ስለዚህ ከባልንጀሮቻችን ጋር በተጣላን ቁጥር ገዳሙን ስም እያነሱ ትልልቅ ስራዎችን ማሳነስ ተገቢ አይደለም በዚህ ጉዳይ ላይ ሐሳብ መስጠት ይቻላል ነገር ግን አደባባይ ላይ አይደለም ሐሳብ የሚሰጠው ደግሞ መረጃ ይዞ ማስረጃ ይዞ ይወራል እንጂ መረጃ ሳገኝ ነግራችኋለሁ ተብሎ አይወራም ወንጀል ነውና በዚህ ደረጃ የገዳሙ ስም በከፍተኛ ሁኔታ ስም የማጥልሸት ስራ ስለተሰራ በዚህ ጉዳይ የህግ አግባብ ምን እንደደረሰ ማወቅ እንፈልጋለን ይሄ ዝም ብሎ እየመጡ ማውራት እጅግ ከባድ ስለሆነ ነው ሌላው አሁን ቀሪ ያለን ጊዜ መምህራን በጣም ብዙ ስራዎች ነው የሚሰሩት ብዙ ስራዎች ደግሞ ለመስራት ገዳሙ አሁን የሚነሱ ጥያቄዎችን ማጥራት አለበት ብዬ አስባለሁና ይሄንን ለማድረግ ገዳሙ አሁን ያለው የሰላም ሁኔታ ያለው የእቃ የመግዛት ሁኔታ ራሱ በጣም ከባድ ነውና አንዳንዱ ሰው ሐሳብ ሲሰጥ በትክክል ቤተሰቦቹን እንኳን መጥቶ ለመጠየቅ ትራንስፖርት የለው ሰው እኛ ግን ዋጋ ከፍለን ገዳሙ ድረስ በዚህ በጣም አስቸጋሪ በሆነ ጊዜ ጠይቀን ተመተናል ቦታው ላይና ምን ያህል ነው የሚያስፈልገው አሁን በገዳሙ ደረጃ ምንድን ነው የሚያስፈልገው አሁን ላለው ስራ ምን ያህል የተተመነ ገንዘብ አለ የሚያስፈልገው ለቀጣይ አብሮ ለመስራት ምንድን ነው የምታደርጉትና የህግ አካላት ደግሞ በዚህ ጉዳይ ላይ ስም የማጥራት ጉዳይ ላይ የደረሰበት ቦታ ካለ እንዳሳየን ነው በተጨማሪ በዚህ ጉዳይ ላይ ሙታንሳ ማር ቅዱስ ሚካኤል ለመስራት የምትጥሩ ባላችሁ አቅም ታገዙ ሁሉ የክርስትና አንድ መስቀል ስለሆነ ይሄን መስቀል ተሸክመን የሙታንሳ ማር ቅዱስ ሚካኤል ገዳማውያን ሐሳብ ማስፈጸም መቻል አለብን እንጂ በተቃቀልና በትናንሽ ሐሳቦች መሸነፍ የለም ስለዚህ የገዳሙን ሐሳብ ይዘን እስከ መጨረሻው እንድንቀጥል አደራላለሁ መስገራለሁ እናመሰግናለን ሐሳቦቹ ተይዘዋል ወደ በኋላ ላይ መልስ የሚሰጥባቸው ይሆናሉ ሌላ ጥያቄ ያለው ካለ እንግዲህ ካለን ጊዜ አንፃር እንድንጠቀምበት ጥያቄ ያላችሁ ሰዎች ካላችሁ ጥያቄያችሁን አቅርቡ ጥያቄ ከሌለ ግን ወደ ቀጣይ ነው የምንሄደውና ጥያቄ ካላችሁ እሺ እንግዲህ ያው ብዙሃኑ ጥያቄ የመጠየቅ ሐሳብም እንግዲህ ፍላጎትም እየታየ ስላልሆነ ወደ ቀጣይ ሐሳቦች እንድንሄድ እድል ልስጥ
የተነሱ ሁለት ሀሳቦች አሉ። ሁለቱን ሀሳቦች የተነሱት ግልጽ ሀሳቦች ናቸው። እነሱን ማብራሪያ እንሰጥበታለን። ቀጣይ ምን ታስቧል፣ ምን ያህል ነገር ያስፈልገዋል፣ እንዲሁም ደግሞ አንዳንድ አልባሌ የሆኑ ሀሳቦች ይነሳሉና በገዳሙ ላይ በሕግ ክፍሉ ዙሪያ ምን ተደርጓል የሚሉ ሁለት ሀሳቦችን እያየን ነው። ቀጥታ ለመልሱ ወደ ወንድሞቻችን እንሄዳለን። እሺ፣ እግዚአብሔር ያክብርልን። ለተነሳው ጥያቄም እናመሰግናለን። እኛም ጥያቄዎችን አንስታችሁ መጥራት ያለባቸው ብዥታ ያለባቸው ጉዳዮች እንዲጠሩ ትክክለኛና ተጨባጭ የሆነ መረጃ ይዛችሁ እንድትሄዱ ነው የምንፈልገው። ለተነሳው ጥያቄ እናመሰግናለን። አዲስ ዓለም ከኢትዮ ታይምስ በተለይ ማህበራዊ ሚዲያን በሚመለከት የተዛቡ መረጃዎችን፣ ያልተረጋገጡ መረጃዎችን በሚመለከት ደጋግመው ተነስቷልና ምንድን ነው የተነሳው፣ የተሰጠውስ ምላሽ ምን ይመስላል የሚል ነው። በዋናነት እዚህ ላይ ቀደም መግለጫው ላይ እንዳነሳ ነው ቲክቶክ አካባቢ ላይ እንደ አይነት ሀሳቦች ነበሩ። በዋናነት ሁለት መልክ ያላቸው ናቸው። መፍትሄያቸውም በዛ ደረጃ የሚታይ ነው። የመጀመሪያው ስራዎችን የተሰሩ ስራዎችን እያሳዩን አይደለም፣ ችግር ብቻ ነው የሚያወሩት የሚሉ ሀሳቦች ሲነሱ ነበረ። ይሄ ምናልባትም ገዳሙን እንዳያችሁት እንደው በችግር ደረጃ ከሆነ ካለው ችግር እጅግ በጣም ጥቂቶቹን እንዳሳየን ነው የማስበው። ብዙዎቻችሁ ሄዳችሁ አይታችሁታል ያለው ችግር ምን ያህል መጠነ ሰፊ ምን ያህል ጥልቅ እንደሆነ። ስለዚህ ለዚህ የተሰጠው ምላሽ የሚሆን የተሰሩትን ስራዎች ማሳየት ነው። በደንብ አሳይተናል። ከዛ ባለፈ ግን መረጃን በሚመለከት ጥያቄ አለኝ፣ በዚህ በኩል ላይ ብዥታ አለኝ የሚልን አንድ የገዳማውያን ስልኮች እዛው የተቀመጡ ናቸው ከመረጃዎች ጋር። ስለዚህ ማንኛውንም የተለያየ ውዥንብር ውስጥ ሳይገባ በቀጥታ የገዳሙን አባቶች ደውሎ